ሁላችሁም ነጭ በነጭ ነው የምትለብሱት። ሁላችሁም ሙሽራ ትመስላላችሁ። ሁላችንም ነው ባይዘው የምናገባው። እኔና ሩታ ብቻ የምንጋባው፣ ሁላችንም እንገባባለን። እንገባባለን አላላቸው? አይ እንግባባለን ነው። ኦኬ እንግባባለን። መጣሳባለን እና ፋሚሊዎቻችን አንዳንድ ወሬዎች ቲክቶክ ላይ ምናምን እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ። እሺ ፕሮግራሙ ላይ ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁኝ ስለነበረ ነው። እና የትኛውም ሰው መምጣት ይችላል፣ ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው። እና ፈታ በሉ፣ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁም ስለነበረ ነው። እና መምጣት ይቻላል። እሺ መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም። እኛ ጋር መታችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ያልነውም ሰው የለም፣ የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም እከፍላለሁ። እኔ ለሁላችሁ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡ፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን የምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። የምር እያየሁኝ ስለነበረ ነው። እኔ በእርግጥ ላይቡ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበረ። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ፣ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተን ለማስደሰት ቀን ሙሉ እየለፋን የመጣ ነው ማለት ነው። ባይዞ ማለት ነው ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ ያው የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ 300 ሰው ይይዛል መርከቡ። መታችሁ 300 ሰው ደግሞ ተጉድላቸው። ለማንኛውም ፋሚሊ 150 ሰው ነው የሚችለው። አንድ ነገር ልንገራችሁ፣ እግዚአብሔርን የመሬ ነው የቀልዱ ቀልድ ነው። 150 ሰው ነው እሺ የሚችለው። እና እንደ ማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይቭ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። 200 ድራም 150 ይከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም። ኑ እናንተ ብቻ መምጣት። እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምችሉ ሰዎች ስለምትኖሩ ኑ። የምር ላይ ብለ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እግዚአብሔርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛም ጋር መታችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቅን እንትን ቡና ማጣጫ አታርጉ፣ የሆነ ለወሬያችሁ ርዕስ አታርጉን። እኛ ለመዝናናት ለመፍታታት መተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው። እና ሰርጋችን ባማረ በተዋበ ቬሏችን፣ ሱፋችን፣ ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ፣ አደራችሁ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሩባችሁ ትቀረጻላችሁ። ግሬስ ፋሚሊ
ኤምኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞት ይርሳኝ። ሮያል ፋሚሊ ራሱ ተጠርታችኋል ሁላችሁ እና ደስ ይላል። የእኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ በቃ ሞር ደስታችን እንትን ይሆናል። ምንድን ነበር ግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባና ማቲ አሁን ይገባል። ከዛ ይነግራቸዋል። ከአራት ተኩል እስከ 5 ሰዓት የሚነሳው። ስለዚህ እነሱ ቀደም ብለው 9 ሰዓት ሶስት ሰዓት ከምናምን መምጣት አለባቸው። ከሰዓት ነው። እሺ ፋሚሊዎቼ፣ በኢትዮጵያ ስንት ሰዓት መሰለህ? 9 ሰዓት። በኢትዮጵያ 9 ሰዓት እዛው ሰፈር ውስጥ የምንገናኝበት ነው ሁላችንም ማለት ነው። ፋሚሊዎቻችን አንደኛዋን ሚዜ ማለት ነው ፊቷን አላሳይም ብላናለች። እንዴ እንዳደነግጡ ውበቷን አይታችሁ እንዳደነግጡ። እንዴ ይኸው ማርክ ያዛ እንደምንም ፍታት ካልፈለገች ተዋት። የምር ካልፈለገች ተዋት። አሳያችሁ ሩታናት መስሎ አንደኛ ሚዜያችን እዚያ ቤት ቆንጆ ጓደኛዬ ናት፣ ታውቋት። ስለዚህ አሁን አያስፈራማ። ነገ ገና ፊትሽ ላይ ካሜራ እንደቀን የለ እንዴ? አሁን ከአሁኑ ከፈራሽማ ወይ የደርሰናል። ፖሊስ ጣቢያ ነን። ለምን ልጁ ነጋርቶብን ሄዷል። ከስልኩ ጋር የተገናኘው የምር ነው።
ይሞቃል በጣም አብሮ ኤስ ከስልኩ ጋር ነበር ያገናኘው ነው ያልከው። እሺ ለማንኛውም ጋይስ እንኳን ደህና መጣችሁ። አዳዲስ ሰዎች ካላችሁ እንኳን ደህና መጣችሁ ማለት እንፈልጋለን ሁላችሁንም። የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም። ሰርግ አናስከፍል። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለህ የሆነ በቃ እንትን ከበላ በኋላ እናትና አባቶቻችን ኖርማል ነው። ምን ያደግንበት እኮ ነው። ሰጥተው ሄዳሉ። ግን እኛ አልጠየቅም። እኛ እንደዚህ አይባልም። ሲጀመር ነውር ነው። ትልልቅ ሰው ሆናችሁ የእኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቁጭ ብላችሁ አይመጣውም። አስገቧቸው እስኪ። እነማን ናቸው ግን? የምር አስገቧቸው። ወሬ ሰሙ። ሼር አድርጉላቸው። እግዚአብሔር ሼር አድርጉላቸው። ተደውሎ ነው ላይ ተነገረን እንደዚህ ምናምን እየተባለ ነው ምንድነው ምናምን ስንባል ሼር አድርጉላቸውና ይግቡና እናውራቸው። ማን ናቸው? የት አላችሁ? ኑ እስኪ ላኩ። ገዝት ከፈለጋችሁ ኧረ የፈለጉት ይላኩ። እንዲህ ግራ እኮ ነው ያጋቡት እንዴ! ምንድነው ከእንትን እኮ አረጉን በኢየሱስ። እሺ ለማንኛውም ፋሚሊዎች ፈታው ግን ተጠርታችኋል። ኦልሬዲ እናንተም ተጠርታችኋል። ያማችሁንም በመጥፎም በጥሩም ጎን ያማችሁን መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠየቅነውም ነገር የለም። በቃ መርከቡ እስከሚሞላ ድረስ ሰው እናስገባለን። ከሞላ በኋላ እኛ አይደለንም ባይዜ ማለት ነው። ፕሮግራሙ ሙሉ የያዘው ማን ነበር ስሙ? ማቲን የያዘው የሚያስገባው ቁጥርም ቆጥሮ የሚያስገባውም እሱ ነው። እኛ ሁሉ ነገር ጨርሰናል። እንደ ድል ናችሁ። ሁላችሁም በጊዜ ተገኙ። 4 ሰዓት ማለት ከሰዓት ነው። በዚህ ሀገር ሰዓት እና ያው ይገባችኋል። 4 ሰዓት ስንል ብዙ ጊዜ ስለሰማሁ ከሰዓት ማለት ነው። ከሰዓት 4 ሰዓትማ የሚጀምርበት እኮ ነው። እነሱ ግን ቀደም ብለው 3 ሰዓት ማለት ነው እኮ 3 ሰዓት ማለት 9 ሰዓት ማለት ነው። ልክ 9 ሰዓት ላይ ሁሉም ሰው ቢመጣ 9 ሰዓት ማለት 3 ሰዓት ነው የምትለው። ከዛ እዚህ ነፃ ትኬት እና እንወዳችኋለን ሁላችሁንም። ባይዜ ባትወዱን የሆነ ነገር ባታስቡልን እናንተም ቁጭ ብላችሁ